ሰላም ሰላም እንዴት ናችሁ? ሁሉ መልካም ነው። ከዚህ ቀደም የነበረው ቪዲዮ ኤዲቲንግ ባክግራውንዱ እንዴት እንደምንቀይር አብረን እንደምንመለከት ተነጋግረን ነበርና ስለዚህ ዛሬ ቀጥታ ወደ ቪዲዮ እንገባለን። ከዛ ያዘጋጀነው ባክግራውንድ በማውጣት ወደዚህኛው ወደ እንትን እናስገባለን ወደ ስክሪናችን ወደ ፕሮጀክት የምንሰራበት ማለት ነውና እሱን ካስገባን በኋላ በትክክል ፊክስ አድርገን በቲክቶክ ሳይዝ እናስቀምጣለን ማለት ነው። ባክግራውንዱ መጀመሪያ እናስገባለን። ከዛ በኋላ ኦቨርሌይ አድርገን ቀጥታ ቪዲዮውን ባክግራውንዱን የምንቀይረውን ቪዲዮ እናስገባለን ማለት ነው። ቪዲዮውን ካስገባን በኋላ ቀጥታ እኩል አድርገን ሁለቱን ባክግራውንዱን እና ቪዲዮውን ጎን ለጎን ካስቀመጠን በኋላ እሱን አሬንጅ አድርገን አስተካክለን እንጨርሳለን ማለት ነው። ስለዚህ እዚሁ ከታች ያለውን እያያችሁ ነው። ስለዚህ በእጃችሁ እየሳባችሁ እያስተካከላችሁ እኩል ማድረግ ነው። ከዛ በኋላ የምናደርገው ምንድነው? ቪዲዮውን ባክግራውንድ የምንቀይረው ማለት ነው። ባክግራውንዱን የምንቀይርበት ቦታ እዚህ ምንድነው የሚለው በደንብ ብታነቡት እንትኑ ከስተመር ኪ የሚል ባክግራውንዱን ለመቀየር እሱን እንጠቀማለን ማለት ነው። እሱን ከተጠቀመን በኋላ ልክ ኦሬዲ አውቶማቲካሊ ባክግራውንድ ሪሙቭ ያደርግልናል ማለት ነው። እንደሚታዩት ሪሙቭ አድርጓል ሙሉ በሙሉ የነበረውን ባክግራውንድ ቀይሯል ማለት ነውና ቀጥታ ቪዲዮውን ስታዩት በዚህ መልኩ ፋ ብሎ ባክግራውንዱ በትክክል ተቀይሮ እናገኛለን ማለት ነው። ስለዚህ ስንሰራ ኤዲቱን ስንሰራ በመንካት ነው ወይ ደግሞ በመስራት ነው የምናገኘው ማለት ነው። ካልሰራን ልናውቀው አንችልም። ከፕካት ላይ በአንዳንድ ቪዲዮዎችን አሁን ያያችሁትን ኤዲት እያደረጋችሁ ካልቆያችሁ ይረሳል ማለት ነው። ሰላሙን ያብዛላችሁ። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እንገናኛለን።